the best time የሚባለው ሪል ስቴት ላይ ኢንቨስት ለማድረግ መቼ ነው? ከ3 ቀን በፊት ነው 4 ቀን በፊት ልጆች ትሬኒንግ እየሰጠዋቸው ይመስለኝ። እኔ ዛሬ ላይ ፋሪስ የት ኢንቨስት ማድረግ ትፈልጋለህ ብላችሁ ብትጠይቁኝ ኢትዮጵያ ነው የምለው። ኦኬ ሶ የቢዝነስ ሪል ስቴት ዳይናሚክ እንትኑ ኢንዱስትሪ በሁለት ይከፈላል። ባየር እና ሴለር ማርኬት፣ የገዢና የሻጭ ማርኬት ተብሎ ይከፈላል። ሶ የገዢ ማርኬት ማለት ምን አይነት መሰለ? ቤቶች ዋጋ ሲቀንስ ማርኬቱ ላይ ብዙ ሰፕላይ ኖሮ ሊሚትድ ባየር ሲኖር ምን ይሆናል መሰለ? ያ የገዢዎች ማርኬት ይባላል። የገዢዎች ማርኬት ማለት ምን ነው? ገዢዎች ባርጌን የማረት የመከራከር እንትናቸው ሰፊ የሆነበት ወቅት ማለት ነው። ምክንያቱም ገበያው ላይ 10 ቤት ቢኖር ለዛ 10 ቤት የሚኖረው ገዢ አንድ ነው። ያ ገዢ ከ10ሩም ሻጮች ጋር የመደራደር ቻንስ አለው። ሰው ሪል ስቴትን መቼ ነው የምትገዛው? ማርኬቱ ሲወርድ። መቼ ነው መግዛት የሌለብህ? ማርኬቱ ሴለር ማርኬት ሲሆን። ሴለር ማርኬት ሲሆን ማለት ነው አንድ ሻጭ ቤቱን ለመሸጥ የመደራደር አቅሙ ከፍ ያለበት ሰዓት ላይ የዛኔ ኢንቨስት አደረግም። ፒውር ኢንቨስትመንት ማለት ነው። አሁን ሰዎችን ሁሉንም ሰው ነው ፑሽ ማድረገው this is the right time to invest in አዲስ ብዬ የምለው am I investing? yes last 3 or 4 months ብዙ ቤት ነው የገዛው ያላት። እንኳን ደስ አላችሁ። እነሆ በጉጉት ሲጠበቅ የነበረውና ከዚህ በፊት ለሽያጭ ካወጣናቸው ብሎኮች የተለየ ዲዛይንና ማራኪ እይታ ያለው ህንፃ በታላቅ ቅናሽ ለሽያጭ ቀረበ። ከ431 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ልናደርገው ተዘጋጅተናል። በመሆኑ ኮምፓውንድ መንደራችን ውስጥ የቤት ባለቤት ለመሆን ከዚህ በፊት እድሉ ያመለጣችሁና ዝቅተኛ የወለል አማራጭ ላላገኛችሁ ሰዓቱ አሁን ነው። በነፋሻማው ለቡ መብራት ኃይል 40/60 የባንክ ብድር ተመቻችቶሎት አፓርትመንቶችና ሱቆችን በእያንዳንዱ ህንፃ ስታው እዚህ ይጀምራል። ዲኤምሲ ሪል ስቴት እንደ ኮንሰልታንት አንድ ሰው ቤት ሊገዛ ሲሄድ ምንን አይቶ ነው መምረጥ ያለበት? አሁን ልመጣለን። አሁን ሰዎች እኔ አዲስ አበባ ላይ ግዙ የምላቸው ምን አይነት ሰዎች ነው? ለኢንቨስትመንት የሚፈልጉ ሰዎች ነው። ለኢንቨስትመንት ስትፈልግ ደግሞ እኔ ቱ ሜክ ይሄ ምንድነው ስማርት ዲሲዥን ሲባል ነምበርስ የሚባል ነገር አለ። ኦኬ ሶ በቅርብ ጊዜ አንድ የሰራሁት እንትን አለ ፕሮዳክሽን አለ በዚህ ዙሪያ ላይ ማለት ነው። ስፔሻሊ ለማን ነው የሚጠቅመው ያ የተሰራው እንትን? ለሪል ስቴት ዲቨሎፐሮች፣ አዲስ አበባ ላይ ላሉ ኤጀንቶች። ምክንያቱም ዛሬ ላይ ሪል ስቴትን ኢንቨስት የሚያደርግ ሰው አብዛኛው ሰው ምንድነው ፒውር ኢንቨስትመንት ነው። ምክንያቱም ያ ሰውዬ ዱባይ ሄዶ ቤት መግዛት ይችላል። ኦኬ አሜሪካ ሄዶ ቤት መግዛት ይችላል። እና አዲስ አበባ ላይ ለምንድን ነው መግዛት ያለብኝ ብሎ ጠይቆ አብዛኛው ሰው ዲሲዥኑን ሜክ የሚያደርገው ቤዝድ ኦን ነምበርስ ነው። አሁን ትላንትና አንድ ያው ቁጥራችን ይወጣል እና ቴሌማርኬተር ደወለልኝ። ከዛ ሳር ቤት ነው የት ነው ያለኝ? አይ ቲንክ እንትን ምንድነው መስቀል ፍሎር ሪል ስቴት ፕሮጀክት አለን አለኝ። ሪል ስቴት ፕሮጀክት አለን አለኝ። እሺ በጣም አሪፍ ምናምን ነገር። ከዛ ፕሮጀክቱን ነገረኝ። ያለው ህንጻ አለው ምን አለው መዋኛ ገንዳ አለው ምናምን ነገር አለኝ። እሺ ከዛ ከእናንተ በገዛ ምን እጠቀማለሁ? why I need to buy a product አልኩት። numbers ምን ይሆነ መሰለ ሪል ስቴት ማርኬቱ እንደ ድሮ አዲስ አበባ ሪል ስቴት ማርኬት ምንድነው ብዙ ጊዜ አንሄልዚ ኦር አንማቹርድ ሪል ስቴት ማርኬት የትም ሀገር ላይ ስትሄድ ሁሌም ይጨምራል። ከዛ ፊት የነበረው እንደዛ ነበር። አሁን በተሻለ መጠን ሪል ስቴት ኢንዱስትሪው ከዚህ ፊት አይተን በማይታወቅ መንገድ ቤቶች እየቀነሱ ነው። ያ ማለት ምንድነው? ሞዴሬት ኢኮኖሚ ያላቸው ተብሎ የሚታሰቡ ማቹርድ ኢኮኖሚ ያላቸው ተብሎ የሚታሰቡ የትም ላይ ይሄ ቢዝነስ ሳይክል የምንላቸው ነገሮች አሉ። ኦኬ የሚወጣበት የሚወርድበት ለምን ይመስልሃል? አሁን አሜሪካ ላይ ሰዎች ሞርጌጅ ኢንትረስት ሬቱ ፍላክቹዌት ያደርጋል። አሜሪካን እንትኑ ይሄ ኢንትረስት ሬትን አሁን ለምሳሌ በቅርብ ጊዜ ያለውን የጸብ ብታየው የዶናልድ ትራምፕ እና የእንትና ጸብ ብታየው ኢንትረስት ሬትን አውርድ ነው የሚለው ሰውየው። ኢንትረስት ሬትን የሚያወርድበት ምክንያት ምንድነው? ኢንፍሌሽንን ለመቆጣጠር ነው። ኢንትረስት ሬትን ከፍ ባረክበት ቁጥር ሰዎች አይገዙም። ለምንድነው? ዳር ኢዝ አ ኮሬክሽን ሜድ። ምክንያቱም ሁሌም አንድ ኢኮኖሚ ዝም ብሎ የሄደ ባደገ ቁጥር ሰዎች ይሄ ምንድነው የሚኖሩት ህይወት እየከበዳቸው ነው የሚመጣው። ኮሬክሽን ሜጀር ይደረጋል። ልክ እኛ ሀገር ላይ እንደተደረገው የኛም ማርኬት ወዴት እየሄደ ነው? ወደ ማቹርድ ኢኮኖሚ ያላቸው የገዛው ነገር ሁሉ ይጨምራል የሚባልበት ኢንዱስትሪ አሁንም እንደድሮ
ያ ማለት ምንድነው? you need to make a smart decision። አሁንም ከነምበር ጋር ነው ወይንስ ሌሎች ነገሮች አሉ? ሁለት አይነት ባየር አለ። ኦኬ ኢንድ ዩዘር የምንለው አለ፣ ኢንቨስተር የምንለው አለ። ኢንድ ዩዘር የሚባለው ቤቱን ገዝቶ የሚኖር ሰው ነው። እሱ የራሱ ፓራሜትር አላቸው፣ ካልኩሌት የሚያደርግበት ፓራሜትር። ለምሳሌ ከቤቱ ኦፊሱ ድረስ ያለው ዲስታንስን ኦኬ አካባቢው ላይ ያለው ላይፍ ስታይል ሊሆን ይችላል ከልጆቹ ትምህርት ቤት ጋር። እሱ አሁን ነበር ሲያስባትም ለሱ ምንድነው የሚያስበው? ኮምፎርቱን ነው ማሰብ ያለበት። ግን ኢንቨስተር ከሆንክ ምክንያቱም ኢንቨስተር ስትሆን የገዛኸውን ነገር ትሸጠዋለህ፣ የገዛኸውን ነገር ታከራየዋለህ። at the end of the day ኢንቨስት የምታደርገው ትርፍ ለማግኘት ነው። so you need to do numbers ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርገዋል። ዲኤምሲ ሪል ስቴት